የኢኮኖሚ ባለሙያዎች የሚያነሱ ጥያቄ ግን ይሄ የኢኮኖሚ ማሻሻያ አንደኛ ሀገር በቀል አይደለም። ሁለተኛ ካሁን ቀደም በሌሎች አፍሪካ ሀገራት ተሞክሮ የሀገራቱን ለችግር የዳረገው የመዋቅር ማሻሻያ ስትራክቸራል አጀስትመንት እና በአይኤምኤፍ ለኢትዮጵያ የተጻፈላት መድኃኒት ነው እንጂ ሀገር በቀል አይደለም የሚል ጥያቄ አላችሁ። ምንድነው እናንተ? ስህተት ነው። አንደኛ ይሄ ስትራክቸራል አጀስትመንት ያልከው የድሮ የሰባዎቹ የ80 90ዎቹ ፖሊሲ ነው። ትኩረቱም ሊበራላይዜሽን እና ፕራይቬታይዜሽን ላይ ብቻ ያተኮረ እሱን እኮ ነው እያደረጋችሁ ያላችሁ። አይደለም። አይ በጣም ጥሩ ጥያቄ ያነሳው። እዚህ ላይ ለየለ የኛ እይታ እኛ ቁንጽል የፕራይቬታይዜሽን ሊበራላይዜሽን የሚል እይታ አይደለም ያለን። ለኢትዮጵያ ኢኮኖሚ የሚጠቅመውን የፖሊሲ ሐሳብ እንዴትና ለምሳሌ ስለ ፕራይቬታይዜሽን ላንሳለን። እኛ እኮ ጠንካራ መንግስት ድርጅቶች እያቋቋምን ነው። ያ ይቻለበት ደረጃ አሁን ይሄ ነው። አይኤምኤፍ ባለቤቱ ማን ነው ላልከው አብኩተን የጋገርነው ጠፍጥፈን የሰራነው እኛ ነን። የኢትዮጵያ እጆች ናቸው የጻፉት የሰሩት። የፖሊሲ ባለቤትነትን ማስላለን ነው እኮ ልክ አፍሪካዊት የብልጽግና ተምሳሌት እንደምን ነው ማክሮ ሪፎርም ከሰራችሁስ እንደ ኢትዮጵያ ስሩ የተባለው በዓለም ላይ ባለቤትነቱ የኛ ነው። ቅድም ወንድሜ ያነሳውን ጥያቄ በዚሁ ነው መመለስ። ይሄ ሪፎርም ስናደርግ 3 ዓመት ተዘጋጅተን አስበን በራሳችን ጊዜ በራሳችን ሐሳብ ነው ያካካየነው። ለዚህ ነው በጣም የተሳካ ውጤት ማምጣት ይችላል። በዚህ ላይ ከአይኤምኤፍ ጋር የነበራችሁ ግንኙነት የምክክር ነው ወይስ አይኤምኤፍ ያዘዘላችሁን መድኃኒት የማዋጥ ነው? የምክክር ነው። ኢንፋክት ምን መሰል ያደረግነው የራሳችን የሀገር በቀል ሪፎርም ሰራንና ይሄን ሪፎርም ሸጥን። ጠንካራ ሪፎርም የሰራች ሀገር ስለሆነች አግዟታል። እንደሰማው 10 ቢሊዮን ምናምን የሚያደርግ ፓኬጅ ይዘው መጡና ደገፉ። 10 ቢሊዮኑን ያገኛችሁት እኮ ይሄንን ሪፎርም አይኤምኤፍ እንድሰሩ ነግራችሁ ስለሰራችሁ ነው። አይደለም ፍሪላንስ ሊሰጣችሁ አይችልም። በጭራሽ አይደለም። ተመልሰህ የራሱን የአይኤምኤፍን ሰነድ እኛ እንኳን ካስብነው የተለየ ነው ነው። በሁሉም መለኪያ ብታይ አይኤምኤፍ ራሱ ካሰበው በተለየ አቅጣጫ ነው ኢትዮጵያ ኢኮኖሚ ሄደው። እነሱ የዋጋ ግሽበት የትና የት ይላሉ፣ እኛ ወደ ነጠላ 20 ወርድ ነው።